ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። ዋና ነጥቦቹን በማስቀደም እንጀምራለን። ከአዲስ አበባ ልማት ባሻገር ሰሚ ያጡ ችግሮች በየጊዜው ይደርሱናል። ለዛሬ አንዱን እናቀርባለን። የኢራን ጦርነት ተባብሶ ሲቀጥል የኢራን አብዮታዊ የበላይ ጦር ቃል አቀባይ መገደላቸውን የሀገሪቱ መንግሥት አረጋግጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራትን ሲሳደቡ ብሪታንያ የጦር ሰፈሯን ለአሜሪካ መፍቀዷ ታውቋል። ኢራን ተቃውሞ አሰምታለች። የዓለም የኃይል ኤጀንሲ ሀገራት ነዳጅ በቁጠባ እንዲጠቀሙ ሲያሳስብ የኢራን ጦር የአሜሪካና እስራኤል ባለሥልጣናትን ለመግደል ዝቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ተመልካቾቻችን እንዲህ አዲስ አበባን አሳምረውና አስተካክለው የሰሩ እጆች ጦር ኃይሎች የዘነጉታል። አምሮና ደምቆ በሚታየው አዲስ አበባ መሃል ገጽታን የሚያውክ ነዋሪን ለሕመም የዳረገ ብልሽት ተከስቷል። እኔስ እንዲህ ለጉንፋን የተዳረኩት የቶነና ሆላንድ ኤምባሲ ፊት ለፊት እኛ እንደ አቤቱታ ለሚመለከተው አካል ማቅረብ የምንፈልገው ይሄ ድሬኔጅ መስመር ከየት እንደመጣ ከየት ግቢ እንደሚወጣ በግልጽ ይታወቃል። በግልጽ እየታወቀ ያለ ሸፍኖ በቱቦ እንዲመጣና ህጋዊ እንዲመስል አድርጎ እዚህ መስመር ላይ እንዲፈስ ማድረግ በፍጹም የህግ ተቀባይነት የሌለውና ከህግ ጥሰቶች አንዱ ሆኖ ሊቆጠር የሚገባ ነገር ነው። ይሄንን በትብብር መልኩ ቆፍረን ኢንስፔክሽን እንስራ። የሚመጠጥላቸው ሰዎች ካሉ እንኳን እኛ በግል እናስመጥላቸው ሲባል ፈቃደኞች አይደሉም እና በደል እየፈጸሙብን ነውና ይሄንን ደግሞ ቃል በቃል የተናገሩት የወረዳው ስራ አስፈጻሚ ራሳቸው ናቸው። ሂዱና አስመጥጡ፣ የአካባቢው ነዋሪዎች አይደላችሁም ወይ እናንተ አታስመጥጡም ወይ ነው የሚሰጡ መልስ። በእውነቱ እኔ ለረጅም ጊዜ ነው እዚህ አካባቢ የምኖረው። በአካባቢ በኖርኩበት ጊዜ እንደዚህ አይነት ቆሻሻ ከግለሰቦች ግቢ ወጥቶ ተከስቶ አካባቢ ሲበጠብጥ ያየሁበት ጊዜ የለም እና ይሄኛው በመጀመሪያ ደረጃ ከግለሰቦች ግቢ የሚወገደውን የመጸዳጃ ቤት ቆሻሻ በቱቦ መልክ አምጥቶ እዚህ ማንሆል ውስጥ እንዲጠራቀም በማድረግ ወደ ዋናው መንገድ እንዲገባ ማድረጉ ህገ ወጥ አካሄድ ነው። በተጨማሪም እዚህ የተጠራቀመበት ቦታ ላይ ጎልቶ የሚታየው ከፍተኛው ስህተት ምንድነው? የመጠጥ ውሃው መስመር የተዘረጋበትና እዛው ማንሆል ውስጥ ነው የመጠጥ ውሃው መስመር ያለው። በላዩ ላይ ተከማችቷል የመጸዳጃ ቤት ቆሻሻ። ውሃውን የምንጠጣውን ውሃ ሳስመረምረው በመጸዳጃ ቤት ውስጥ ያለው ፖታብል መሆን የሚገባው ውሃ ከመጠጥነት ወደማይጠጣበት ደረጃ የተቀየረ መሆኑን ሁሉ አረጋግጫለሁና ከፍተኛ የጤና ቀውስ ሁሉ ነው ያደረሰብን ይሄ ነገር። ችግሩ ከህግ ተጠያቂነት አኳያስ እንዴት ይታያል የሚለውን ለማወቅ አንድ የህግ ባለሙያን አነጋግረናል። በእውነት በጣም የሚያሳዝን ነው። እኔም ቦታውን ሄጄ አይቼዋለሁ። በዚህ ደረጃ አካባቢን ለብክለት የሚዳርግ እና ማህበረሰቡን ለጤና ችግር አጋልጦ የሚሰጥ ጉዳይ በጣም ተገቢነት የሌለው ነው። የከተማው አስተዳደር ለምን ወዲያውኑ እርምጃ ሊወስድ እንዳልቻለ የአካባቢውን ማህበረሰብ ጥቆማና ጩኸት በቸልተኝነት ለምን ሊያልፍ እንደቻለ አላቅም። እስከምናውቀው ድረስ የከተማው አስተዳደር አሁን ከመዘመኑ ጋራ ለከተማው ለአካባቢ ጥበቃ ከመቆርቆር የተነሳ ለምሳሌ ደንብ ቁጥር 180 2017 የሚል የወንዝ ዳር ልማትና ብክለትን ለመከላከል የወጣ ደንብ አለ። የደረቅ ቆሻሻ አወጋገድ ደንብ አለ። የአካባቢ ጥበቃ ደንብ አለ። ሌሎች የተለያዩ ህጎችና ደንቦች አገሪቱ ያላት መሆኑና የከተማው አስተዳደር ግለሰቦችን ጭምር 300 ሺህ ብር ድረስ የሚደርስ ቅጣት ድርጅቶችንም በዚሁ መጠን በመቅጣት ከተማው በተቻለ መጠን የጸዳና ለነዋሪዎቹ ምቹ እንዲሆን የሚያደርግ አካሄድ እየተከተለ እንዳለ ከመቼውም ጊዜ በላይ የምናየው ነው። በየጊዜው የደንብ ማስከበር ጽሕፈት ቤትም ይሄንን ሲሪየስሊ ቀን ተቀን እየተከታተለ እየቀጣ በድረገጹም ላይ ይለጥፋል፣ ለነዋሪዎቹ ቢፋ ያደርጋል። ለምን ይሄን በዚህ መጠን ይሄ በጣም እንደ ቮልካኖ እኮ ነው የሚመስለው። አርታኤል ሄደ አይተ እንደሆነ በዛ መጠን የሚፍለቀለቅ ነገር ነው እዛ የሚታየውና ይሄ ማህበረሰብን ለከፋ ችግር የሚዳርግ ስለሆነ ከተማውም በቂ ደንቦች ህጎች ያላት ስለሆነ ስራ አስፈጻሚው ከቸልተኝነት ወጣ ብሎ የነዋሪውን ጩኸት ሰምቶ በአስቸኳይ የርምት እርምጃ ሊወስድለት ቢገባ ነገር ይመስለኛል። እንደሚያደርግም እምነቴ ነው። አመሰግናለሁ ወንድሜ። የልደታ ክፍለ ከተማ ወረዳ 02 ስራ አስፈጻሚ አቶ ሐምዛ ከድር እዚያው አፍንጫቸው ስር ፈንድቶ ሰው አላሳልፍ ያለውን ችግር ለመድፈን ምን እየሰሩ እንደሆነ ለመጠየቅ ፈልገን ነገር ግን ስልካቸው አይነሳም።
ያም ሆኖ ወረዳው ችግሩን ለማስወገድ እያደረገ ያለው ጥረት ወይም ያቀደው ካለ ለሕዝብ ለማሳወቅ ሁሌም ዝግጁ መሆናችንን በዚህ አጋጣሚ መግለጽ እንወዳለን። የአሜሪካው መሪ ዶናልድ ትራምፕ የኔቶ አባል ሀገራትን ፈሪዎች በማለት ተሳደቡ። በኢራን የተዘጋውን የነዳጅ መተላለፊያ ሆርሙዝ ሰርጥን ለማስከፈት ትራምፕ ኃይል እንዲልኩ ላቀረቡት ጥሪ የኔቶ አባላት የእምቢታ መልስ መስጠታቸው ፕሬዝዳንቱን ማናደዱ ይታወሳል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ 32 አባላት በኢራን ጦርነት ጣልቃ ያለመግባት ውሳኔ ያሳለፉ ሲሆን ትራምፕም ፈሪዎች ሲሉ ዘልፈዋቸዋል። ለኔቶ ከፍተኛውን መዋጮ የምታደርገው አሜሪካ ስትሆን ትራምፕ በቀጣይ ምን እርምጃ ሊወስዱ እንደሚችሉ ለጊዜው አይታወቅም። በሌላ ዜና አሜሪካ በሺዎች የሚቆጠሩ ተጨማሪ ወታደሮች በመካከለኛው ምስራቅ ልታሰፍር መሆኑ ተነግሯል። የአሜሪካ ባለሥልጣናትን ጠቅሶ ሮይተርስ ባሰራጨው ዘገባ ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸውን አመልክቷል። የዓለም አቀፉ የኃይል ኤጀንሲ በበኩሉ የነዳጅ ቀውስ እየተባባሰ እንደሚሄድ በመግለጽ መንግስታት ነዳጅ እንዲቆጥቡ ጥሪ አቅርበዋል። ይህ በእንዲህ እንዳለም የተባበሩት አረብ ኤሚሬትስ ከ100 በላይ የውጭ ዜጎች መያዟን ስታስታውቅ በሀገሪቱ ከሚፈጸመው ጥቃት ጋር በተገናኘ ቪዲዮ በመቅረጽና የተሳሳተ መረጃ በማሰራጨት የተያዙ ናቸው ብሏል የዱባይ ፖሊስ። በሕዝብ ዘንድ አሉታዊ ተጽዕኖ የሚፈጥሩ መረጃዎች በማኅበራዊ መገናኛ አስተላልፈዋል። የእስራኤል ፖሊስ በተመሳሳይ ለኢራን ሲሰልል ነበር ያለውን የሀገሪቱን ሰራዊት አባል ይዞ ማሰሩን አስታውቋል። በሌላ ዜና ብሪታንያ በመካከለኛው ምስራቅ የጦር ሰፈሮቿን አሜሪካ እንድትጠቀም መፍቀዷን ኢራን መቃወሟ ተሰምቷል። ድርጊቱን ጸባጫሪነት ብሏል የኢራን መንግስት ዛሬ ባወጣው መግለጫ። ይህንኑ የኢራንን ተቃውሞ የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራክቺ ለእንግሊዝ አቻቸው እንደነገሯቸው ዘገቦች አመልክተዋል። ከብሪታንያ በኩል እስካሁን የተሰጠ ምላሽ የለም። ብሪታንያ በሆርሙዝ ሰርጥ የኢራን ኢላማዎችን ለማውደም ለአሜሪካ ጦር ሰፈሮቿን መፍቀዷም ተነግሯል። የብሪታንያ መንግሥት በመካከለኛው ምስራቅ ያሉ ጦር ሰፈሮቹን አሜሪካ እንድትጠቀም መወሰኑ ለፕሬዝዳንት ትራምፕ እንደ ትልቅ ድል ተቆጥሯል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ቃል አቀባይ አሊ መሐመድ ናሂኒ መገደላቸው ተነግሯል። ቃል አቀባዩ ቴሄራን ውስጥ በአሜሪካና እስራኤል ጥቃት መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አውጇል። አሊ መሐመድ ናኢኒ በአብዮታዊ የበላይ ጦሩ ላለፉት 40 ዓመታት ያገለገሉ ሲሆን ካለፉት 2 ዓመታት ወዲህ ቃል አቀባይ በመሆን ሲሰሩ ቆይተዋል። በኢራን ጦርነት በርካታ የሀገሪቱ ከፍተኛ ባለሥልጣናት መገደላቸው ሲታወቅ ባለፉት ጥቂት ቀናት የብሔራዊ ጸጥታ ጉዳዮች ኃላፊ አሊ ላርጃኒና ሌሎች 2 ቁልፍ መሪዎች ተገድለዋል። በኳታር ግዙፍ የጋዝ ማምረቻ ጣቢያ ላይ በኢራን የተፈጸመው ጥቃት ዶሃን ለከፍተኛ ኪሳራ እንደሚዳርጋት የሀገሪቱ ኃይል ሚኒስትር ገልጸዋል። ሀገሪቱ ወደ ውጭ የምትልከው የተፈጥሮ ጋዝ በቀጣዮቹ 5 ዓመታት ከ17 በመቶ በላይ ሲቀንስ በዓመት $20 ቢሊዮን እንደምታጣ ተመልክቷል። የእስራኤል ጦር ማምሻውን በሊባኖስ በፈጸመው ጥቃት 20 የሚደርሱ ሰዎች መገደላቸው ተነግሯል። በሌላ በኩል በዚህ ጥቃት 60 ገደማ መቁሰላቸውን ዘገቦች አመልክተዋል። የአውሮፓ ህብረት ጥቃት ለበረታባት የተባበሩት አረብ ኤሚሬትስ ሙሉ ድጋፍ ለመስጠት ቃል ገብቷል። ህብረቱ አዲስ ባወጣው መግለጫም ኤሚሬትስን ከጥቃት ለመከላከል አስፈላጊውን ድጋፍ እንደሚሰጥ አረጋግጧል። በዱባይ 200,000 ገደማ አውሮፓውያን እንደሚኖሩ ይነገራል። ይህ በእንዲህ እንዳለ ኢራን የአሜሪካና የእስራኤል ባለሥልጣናትን የትም ይሁን ለመግደል ዝታለች። የኢራን ጦር ቃል አቀባይ የአሜሪካ ባለሥልጣናትን የትም ይሁን የገቡበት ገብተን እንገድላለን፣ እርምጃ እንወስዳለን ብሏል።